ምን አይነት ተስፋሪ ይዤላችሁ እንደመጣሁ አታምኑኝም። ቤቴን አወቃችኋት? የብሩክ ሚስት የዛን ቀን ማታ ሄዳ የኔ ፍቅር እወድሃለሁ እንዴት እንደተቀበልኩ ወይኔ አፈልጋቁኛል ማለት እንዴት ነው እነሱ የምታስባቸው? እንደዚህ እኮ አይታሰቡም እነሱ። ከዛስ ደግሞ ወይን ቀረበ። እሺ ብዬ እየጠበቅኩ ነው። ወይኑ ላይ የኔ ፍቅር እንዴት እንደምወድሽ ታውቂያለሽ ነው አላ ወይኔ እንዴት ለስራ ፈላጊዎች በሙሉ ጾታ ሴት የስራ ልምድ ጠበብ ያለ እንትን ያላት በደንብ አድርጋ መስጠት የምትችል ደሞዝ 25 ሺህ ብር የስራ ሰዓት በሳምንት አንድ ቀን ለወንድ እድሜ 25 ዓመት የስራ ልምድ 21 ዓመት በቀን 14 ሰዓት በረሮ ትንኝና ጥዋን እንዲሁ ሌሎች ሰዓቶችን ማናገር የሚችል አንደኛና ሁለተኛና ጦርነት ላይ የተሳተፈ ቢያንስ 5 ሰው የገደለ የአድዋ ጦርነት ላይ የተሳተፈ የሞቱ ሰዎች ስም ዝርዝር ያለው ሴት ልጅ ጥራሽ ግራሽ ቢ አልተባለችም። መጽሐፋችንም ጥራሽ ግራሽ ቢ አይደለም የሚለው ጥራ ግራ ብላ ጥራሽ ግራ ብላ እንጂ ጥራሽ ግራ አብላተይ ወገውልሽ። መንፈሳዊ ሲግማ ያሉትን አምጡ ማዘር። ወይ ተባረኩ። አክብሮታችሁ ደስ ሲል እርሶ እያላችሁ ነው የምትዘርፉኝ። በዚህ ጊዜ እንደናንተ አይነት ሌባ ነው የታጣው። ሄሎ ኤቭሪባዲ እንዴት ናችሁ? ቢኒያም ዛሬም ቀውጢ በሆኑ ቪዲዮዎች ሊቀውጠው በድጋሚ ተመልሷል። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሁልጊዜም እንደምላችሁ ቻናሉ ሰብስክራይብ በማድረግ ይሄን ፈታዘን ያለ ቤት መቀላቀል ትችላላችሁ። አንዱም ደግሞ ቪዲዮ ላይክ እያደረጋችሁ ጀምሩ። ወደ ቪዲዮ ሌትስ ጎ። ነገራት ወንድ ልጅ አይደለ? አነግራታለሁ። ቀላል ነገር ነው። እወድሻለሁ ብሎ መናገር አይደለም። ምን አይነት ተስፋሪ ይዤላችሁ እንደመጣሁ አታምኑኝም። ቤቴን አወቃችኋት? የብሩክ ሚስት የዛን ቀን ማታ ሄዳ የኔ ፍቅር እወድሃለሁ እንዴት እንደተቀበልኩ ወይኔ አፈልጋቁኛል ማለት እንዴት ነው እነሱ የምታስባቸው? እንደዚህ እኮ አይታሰቡም እነሱ። ከዛስ ደግሞ ወይን ቀረበ። እሺ ብዬ እየጠበቅኩ ነው። ወይኑ ላይ የኔ ፍቅር እንዴት እንደምወድሽ ታውቂያለሽ ነው አላ ወይኔ እንዴት በቃ ተናደርኩኝ። አልገባሁም። ከዛስ ደግሞ እራት ቀረበ። ምን መሰለ የውጭ ሀገር ምግብ ነው የመጣው። እዛ ጋር ልትበላ እንዲደረቱ ላይ ምናምን እንዲሆነ አላለችም። ተቃጠልኩ። ለማና ቤት ልበል እሱ ራሱ እኮ ተቃጠለሽ። ለማና ቤት ይበል። አረ ሴቶቹ አረ ታው ግን አረ ታወርስ ሲውል አይደለም እኮ እንድንሰቃይ የተፈረደው እዚህ ምድር ላይ ራሱ በእናንተ ምክንያት። ስልክ ጠራው። አንድ አዋርቻት ለጦሶ ናት የደወለችው። በእናታችሁ ምን አረጋ ተመለጠች ታደረና አትገረጭታ ታታም ምን እንደምታረግ ምን ይፈዘረ ምንድነው ይሄ? ምንድነው አረ በስመ አብ መጨረሻውን አንድ ኤክስፔክት ዛት ቱታ ለብሳችሁ ከሴት ጋር አትላፉ። ለማንኛውም ማን ቱ ማን ብራዘር ቱ ብራዘር ምክሬ ለሁሉም ቱታ ለብሳችሁ ከሴት ጋር አትላፉ። ነውር ማያቅ ነፍስ ማያቅ ብቻውን በደንብ ነው ያሰቃየሹ፣ በደንብ ነው የተሰቃየ። ለማንኛውም እኔ ካንቺ ተሻለ አግኝቻለሁ የምትለኝ ማለት ነው። ድሮም በሆን ዝንብ ቆሻሻ እንጂ ማር አይታየውም። ገባ እኮ ማሩ የታል? ማሩ እኮ ማር ብላለች አይደል? ማሩ የታል? ማሩን አሳይና ጉፋያ እኔ ጀለስ በጣም ነው የምትመጪኝ። ያው ይመችሽ። የታለ ማሩ የታለሽ? ምንም ማር በሌለበት ሀገር ስለ ማርና ስለ ዝንብ ስለ ንብ የሚወራው ዳውን እሱ ነገር ማለት ይችል ነበር ዩቲዩብ ባይሆን ኑሮ። ለስራ ፈላጊዎች በሙሉ ጾታ ሴት የስራ ልምድ ጠበብ ያለ እንትን ያላት በደንብ አድርጋ መስጠት የምትችል ደሞዝ 25 ሺህ ብር የስራ ሰዓት በሳምንት አንድ ቀን ለወንድ እድሜ 25 ዓመት የስራ ልምድ 21 ዓመት በቀን 14 ሰዓት በረሮ ትንኝና ጥዋን እንዲሁ ሌሎች ሰዓቶችን ማናገር የሚችል አንደኛና ሁለተኛና ጦርነት ላይ የተሳተፈ ቢያንስ 5 ሰው የገደለ የአድዋ ጦርነት ላይ የተሳተፈ የሞቱ ሰዎች ስም ዝርዝር ያለው
የዓለም ዋንጫ ላይ 2 ጎል ያስቆጠረ የላሊበላና የአክሱም ሐውልት ግንባታ ላይ የተሳተፈ ከሂትለር ጋር ሰልፍ ያለው ዳይኖሰር የጋለበ የማቱሳላ የአጎት ሚስት የክርስትና አባት አከራይ ወንድም ልጅ የሆነ ደሞዝ 3,000 ብር መስፈርቱን ነው የምታሟሉ ግቡና አናግሩ። ወንድ አይፈለግም ሲጀመር ስራ መደቡ የሴት ብቻ የሚል ይቀላል እኮ ከዚህ እንደዛ ቢል እኮ ይሻላል ልታገኝ እድል አለ። ግን ይኸውልህ አሁን እዚህ ጋር የጠራው መስፈርት አለ አይደል? ቆይ ድጋሜ ተመልከት። እዚህ ጋር ለስራ ፈላጊዎች በሙሉ ጾታ ሴት፣ የስራ ልምድ ጠበብ ያለ እንትን ያላት እዚህ ጋር ነው ችግሩ የመጣው። ገብቶሃል? እዚህ ጋር ነው ችግሩ። ጠበብ ያለ ያልከው ጋር ነው ችግሩ። ገብቶሃል አይደል? እሱን ከማግኘት እኮ ይኸውልህ ዳይኖሰር የጋለበ ወንድ ፈልጎ ማግኘት ይቀላል። ሶሪ ያኔ ለጨዋታው ድምቀት ብዬ ነው እንጂ ባለጌ ሆኜ አይደለም ጋይስ። ሴት ልጅ የነጅን ስሞክር ተማሪ ወራጅ አለ የኔት ፕሌይ ውስጥ እኮ አያገባኝም። ወራጅ አለ። በቃ አንቺ ተረጋጊ። ኧረ ግን ዝም በል ጥላሻ ያለው ማለት ነው። እድለ ቢስ ሆንክ ወይ ደግሞ ሴቶቹ ይሄን ያለው የሚጠሩ ማለት ነው። ፕሌን ውስጥ ራሱ ልታዋራ ስትሞክር ወራጅ አለ። ፋራ ሲጀመር ተማሪ ነሽ ሰራተኛ እኮ ነው ብሎ ሊጀምር የነበረው ይሄ አያቴ ቅድመ አያቶቻችን የተጠባበሱበት ሙድ ከፕሌን ላይ ይወረዳል። እንዴ ይወረዳል። ፓራሹት ይዘለል። አረ ፓራሹት ባይኖር ራሱ ዝም ብሎ ያዘልላል። ይሄ ጥያቄ ሴት ልጅ ጥረሽ ግረሽ ቢ አልተባለችም። መጽሐፋችንም ጥረሽ ግረሽ ቢ አይደለም የሚለው ጥረ ግረ ብላ ጥረህ ግረህ ብላ እንጂ ጥረህ ግረህ አብላተይ ወገውልሽ። መንፈሳዊ ሲግማ እናቱ የታክሲ ሰልፍ ነው። አይ ሹፌሩ አግብቶ ጁፌር እናነሳል። አረንቻምሽ ቆይ እናቱ የታክሲ ሰልፍ ነው። አይ ሹፌሩ አግብቶ ጁፌር እናነሳል። ጋይስ እኔ ቪዲዮዎች ጨርሻ ላይ በዚህ ከማምጣት ከእናንተ ጋር ከማየት በፊት ማለት መጀመሪያ ላይ የሆነ ነገር ያለው ከተመቸኝ ዳውንሎድ አደርገዋለሁና እንደ አዲስ ነው ከመጀመሪያው በስ ሁለተኛ እየሳቁ እንዳይመስላችሁ። በጭራሽ ነው ለሁለተኛ ጊዜ መሳቅም አልችልም በፍጹም ማለት ነው። የዘንድሮ ፈላዎች ግን እኔ ምን ቁማችሁ ምን ውጣችሁ እንደምትወለዱ ራሱን አይገርም። እኔ ግራ ግብት እኮ ነው። የድሮ አያቶች ቅድመ አያቶቻችሁን ውጣችሁ የምትወለዱት ነገር ያነጋገራችሁ መጠንከር መልሳችሁ ስማምኔ በጣም ነው የምታስፈሩኝ እውነት። አይ እዚህ ጋር ተመልከት። ይቺ ራሷ ነች ሴቶችና እድሜ የአባትሽ እድሜ ስንት ነው? እና የአባትሽ እድሜ ስንት ነው? 35 የእናትሽስ? 20 ስንት? 20 ስንት? ሴቶች በነገራችን ላይ ከ20 ከመዝለል በላይ የሚያስፈራቸው ነገር የለም። በቃ ምንም ማድረግ አይቻልም። ከ20 ከመዝለል በላይ የሚያስፈራቸው ነገር የለም። 20 ሀ 20 ሁ 20 ሂ 20 ሄ 20 ሆ ላይ ከደረሱ በኋላ ነው እንደገና 22 ምናምን 21 ምናምን ብሎ የሚጀምሩት። አይዞን ወንዶችም አሉ እድሜ የሚደብቁ። በእናንተ ብቻ አይደለም የተጀመረው። እድሜ ጸጋ ነው። ለማንኛውም እድሜያችሁን አትደብቁ። እኔማ አያቴን ራሱ ብጠይቃት አሁን ከ20 የምትዘል አይመስለኝም እውነት። እኔ ከ20 አልፎ ይቆጭ ብዬ ማለት አንተ እኮ ስትጠራ ንቀት ነው ማዞረው። ፖሊስ ነው እኔ ነው እንዴ? እኔ እኮ ምን ልታዘዝ ይሻላል። ናውን መኪናው ላይ አልወጣም ማለት ያው ሊፍት ልትሰጡኝ ከሆነ ያችሁትና ቤት ደርሻለሁ ለማለት ነው። ሂዱ እናንተ። ጭራሽ ሞርት ይዛል። አንተማ ወንጀለኛ ነህ። ቂጥን እያላትኩኝ እኔ ራሴ አስወጣለሁ። ኧረ ሙድ እያስኩኛል እንዴ። ቆይ ልክ በፖሊስ እንደተያዛችሁ 4 መብቶቻችሁን ተጠቀሙ። አንደኛ በምንድን ነው የተያዝኩት ብላችሁ ለመጠየቅ የተጠረጠራችሁበትን ጉዳይ ሊያስረዳችሁ ይገባል። ፖሊሱ ምንድን ነው የተያዝኩበት ጉዳይ ምንድን ነው ብላችሁ የማወቅ መብት አላችሁ። በምንድን ነው የተያዝኩት እና ደግሞ የተጠረጠርኩበትን ጉዳይ የማስረዳት ግዴታ አለብህ። እኔም ደግሞ የማወቅ ሙሉ መብቱ አለኝ።
ቶሎ ደረስን። ያለሁበትን ስለማላውቅ ካላስቸገርኩ ለቤተሰብ ሎኬሽን ሼር አድርግልኝ እሺ። እኔ ቲክቶክ ጋር ያስገድልኝ This is not America, bro. This is Ethiopia. Ethiopia, the birthplace of በይ ጎሞ ጥቁር ጎማ አለ አይደል? በሱና በክስክስ አንዴ ካስገባል በኋላ ዝም ማለት መብት የሚፈቀድልህ ያኔ ወደ ሳይሆን መናገር ስለማትችል ትንፋሽ ስለሚያጥር ዝም ትላለህ። ፖለቲካ አሳስወራኝ። ፖለቲካ አታስወራኝ። እሺ ሰላም ነው። የሽያጭ ሰራተኛ እንፈልጋለን ብላችሁ ለጥፋችሁ ነበር። አዎ እንፈልጋለን። ግን አንተ ዝግጁ ነህ ከኛ ጋር አብሮ ለመስራት? አዎ አብረን ብንሰራ በጣም ደስ ይለኛል። ምክንያቱም እኔም ሌላ ስራ ስለምሰራ ብዙ ደንበኞችን የማምጣት አቅም ስላለ አብረን ብንሰራ አብረን እናድጋለን የሚል አስተሳሰብ አለኝ። ምንድነው ግን ሌላኛው ስራ? ዶክተር ነኝ። ተቀጥራል። ቢዝነስ ይላል አባት ገብቷል አይደል? የተቀጠረበት የስራ ቦታ የአስከሬን ሳጥን መሸጫ ነው። የሚሰራው የት ነው? ሆስፒታል። ዶክተር ነው። ሊያድንህ አይደለም ዶክተር ይሆኑ ሊሸቅልብህ ነው። የሟች ቁጥር በዛ ማለት አይደለ? ይገላል፣ ይልካል፣ ከዛ አስከሬን ሳጥን ላይ እንደዚህ አይነት ቢዝነስም እኮ አለ። ታው ግን ታው ለቀልድ ብላችሁ የምታወሯቸው ነገሮች ሲሪየስ ኬዝ እንዳይሆኑ ነው የምፈራው። እውነቴን ነው የምላችሁ። ዶክተሮች እንደው አሁን ቸግሯቸዋል። ቲክቶክ ላይ ያያችኋቸው ነው እንዳለ ሁሉ የሚመሩ ነው አልቀዋል። እንዳለ ይሄ የበሽተኞቻቸውን ምን እንዳለ ምን ፔሸንት ማን ነው ዶክተር ፔሸንት ኮንፊደንሻሊቲ ምናምን የሚባለው ነገር የለም። ሲጀመር የለም። በቃ ደሞዝ ጭማሪ ከሌለ እሺ ሌባ በ2030 ያሉትን አምጡ ማዘር። ወይ ተባረኩ። አክብሮታችሁ ደስ ሲል እርሶ እያላችሁ ነው የምትዘርፉኝ። በዚህ ጊዜ እንደናንተ አይነት ሌባ ነው የታጣው። ምን ይደረግ ስራ አይደል እናታችን። ወይ ትተናችሁ ሰው በስነ ምግባርና በስነ ስርዓት ስራውን ጥቅ ቀርቦ ሲሰራልኝ ደስ እንደሚለኝ ፈርብላለሁ። ምንም አይደለም ማማ፣ ይልቅ እንቸኩላለን ያሉት። አይ በወሬ ጠመርኳችሁ አይደለ? እንካ እቺ ልጅ ከውጭ ላከችሁ ያዛት። ለአንተ ደግሞ ለተተና ቲፕ። ኧረ ማዘር አያስፈልግም። ኧረ ማዘር አያስፈልግም። በቃ እንግዲህ ማዘር ሌላ ጊዜ በሰፊው እንገናኛለን። በቃ አትሹ ልጆቼ። አዎ ሂዱ፣ ጊዜያዊ ሩጫ ነው። እዛች ቅያስ ጋር ጭር ስለሚል እዛ ብትሞክሩ ይሻላችኋል። እሺ ማዘር። እንዴት አከባብረን እንሰራ ነው እንጂ ጊዜው ከፍቷል። ቅኔው ቅኔ ነው አንተ፣ ቅኔው ቅኔ ነው። ይህን ዘመን ያምጣልን በእውነት አሁን ካለንበት አንጻር ጋር ሲወዳደር ይህን ዘመን ያምጣልን። አሁን እኮ ሲጀምር ካስገቡልህ በኋላ እኮ ነው ያስኮን የሚቀበሉ። መጀመሪያ ተቀበሉ እንኳን አያስገቡልህም እኮ አስበዋል። ካስገባልህ በኋላ ኪስን ሲበረብር ኪስ ውስጥ የማይሰራ ኤርፓድ ከዛ ባለገመዱ ኤርፎን ብቻ ኪስ ውስጥ ሲገኝ ማለት በቃ ከዚህ ውጪ ወሬ የለማ። ሃይ ሃይ፣ ሰላም እንዴት ነሽ? አለሁ ደህና ነኝ። እንዴት ነህ? አለሁ። ውሎ እንዴት ነው? አሪፍ ነው። አንተ ጋርስ? አሪፍ ነው። እና that's not a big deal. That means she's not interested in you. Then ጥፋ በቃ ጥፋ፣ ዝም ብለህ ከቻቱ ውጣ። እና ሴት ልጅ እንደዛ መመለስ ከጀመረች አንተ ጋር ለማውራት ኢንተረስትድ አይደለች ማለት ነው። በቃ ሌላ ካልኩሌሽን የለውም፣ ሌላ ቲዮሪ፣ ሌላ ፍልስፍና የለውም። በቃ አለቀ። ኢትስ ሶ ሲምፕል። ቲቸሮች ከመስቀል በኋላ ክላስ ስንሄድ እሺ፣ የግል ትምህርት የመንግስት ትምህርት ቤት ከመስቀል በኋላ ነው ክላስ የሚገቡት። ጄሪ እንዴት አደረሽ? ደህና እንዴ ማህበረሰብ ከመጣችሁ ደግሞ ዛሬ እዚሁ ነበርን። ኧረ እባክህ ይኸውልህ አመት ታዲያ ሳስተምረኝ ነበር። ዛሬ አይደል እንዴት ጀመረው? የሌላውን አላውቅም። እኔ ግን ጳጉሜ ነው የጀመረው። በክረምት ታዲያ ማን ይማራል? ኧረ እባክህ ቆንጆዋ ታታሪዋ ብርቱዋ ተማሪ ጄሪ ነች። ታዲያ ብቻዋን አስተማርካት? አዎ ምን ነው ይደብራ እንዴ? ከዚህ በኋላ ጀመር ምን ልታረጉ ነው የመጣችሁ? ኦሬዲ ሴሚስተሩ አልቋል። ምን ፈትናለሁ ማለት ይፈተኛታለሁ።
ከ60 ምናምን ነገር ጨርሻለሁ። ጄሪዬ ከ60 100 ነው ያመጣሽ። ከዚህ በኋላ አለመምጣት ትችያለሽ። ትናፍቀኛው ላይ አሁን ጀመር ልጅ እንደው ከታፈን በቁርጥ ፌስታል ብሎ ስለተስተውቀን አረ ችግር የለውም ገለናትም ቢሆን እጃችንን እንሰጣለን። እና ሁልሽንም አላቀሽም አታውቂኝም። ሲጀመር ማርክ ሊስቱ ላይ አንድ ስም ብቻ ነው ያለ። ትምህርት ቤቱ ማያውቃችሁ መዝገብ ምናምን ብለው ነገር የላችሁም። በዚህ አመት ወልቃችኋል። እስኪ ወጣ በሉና ንግዱን የሚዩት ቤተሰብም አገዛ አድርጉና ቀጣይ አመት ትመለሳላችሁ። ሲጀመር ትምህርት ይቅርባችሁ፣ ንግድ ምናምን ሞክሩ። አይ የመንግስት ትምህርት ቤት እኮ ነፃነቱ አስተማሪ ራሱ ተማሪ ማባረር ይችላል፣ ማሰናበት ይችላል። ብራዘር የግል ትምህርት ቤት ማለት ነው እንደዚህ አይነት ጭው የለም። ገብቶሃል አይደለ? ተማሪ አሳይመንት ወይ የቤት ስራ ሳይሰራ ከመጣ አንተ ነው የምትባረሩ። ቆይ ግን እሱን እንተውና ቤቲ ብላችሁ ደግሞ ጀሪ ላይ መጣችሁ። ደግሞ ይሄን ጀሪ የሚል ስም ደግሞ ልታስጠሉን ነው ማለት ደግሞ ከነ ጀሪ እንድንርቅ ልታረጉን ነው እንዴ? እሺ አሁን ቤቲ ያለች አይደለ? ጀሪ ምን ይሰራል አሁን? የጀሪ ስም እዚህ ጋር የካራክተሯ ስም ጀሪ ለምን ሆነ? አሁን እያላችሁኝ ያለ የመንግስት ትምህርት ቤት ተማሪዎች እስካሁን ትምህርት ቤት አልገባችሁም ማለት ነው አይደለ? ምን ያስቃል? የሚያስቅ ነገር እኔ የምልሽ አለባበሴን አይተሽ ነዋ ደህና ስለሆንኩ ሌባ መስሎኝ ስልክሽን የደበቅሽው? አይ ኧረ እኔ ሌባ አልመሰልከኝም። እኔ ግን ሌባ ነኝ። ሲጀመር ከቀልብ በላይ ማንም ምንም ቢነግር አትመን። ቀልብ እውነተኛና ታማኝ ጓደኛ ነው። በቃ አለቀ። የሆነ ሰው ሲያልፍ አይተው ቀልብ ካልወደደው በቃ አትወደዱ። የሆነ ሰው ሲያልፍ አይተው ቀልብ ሌባ ከመሰለው በቃ ሌባ ነው። ትረስት ነው። ቀልብ ማን ነው ግን? ቀልብ አረኖ ሌባ ያስመሰላት ነው መጀመሪያ ላይ ስለይ ነበር ድሮ እናቴ ባጭር ወንበር አስቀምጣ እድሜ ደርሷልና ልጅ ከገጠር ሚስት አምጣ። እኔም ፈገግ ብዬ ትንሽ እንደማፈ እሽኩር ምምም እያልኩኝ አወየ ልጅ ነገር ትንሿ ጭንቅላቴ ነገሩን ሳይገባት ምትለኝ ልብ ሳልል ከልቤም ሳልስማት ወሬዋን ቀጠለች አለች እንዲህ አለች። ስማ በቃ ገጠር ግባ እናሳ አርሳ አልበህ ብላ። ስማ በቃ ገጠር ግባ እናሳ አርሳ አልበህ ብላ። የኔ ዓላማ ሌላ ነው፣ ሀሳቤም ከተማ ነው። እሱ ነው እንደሚገርም በሌላ ቨርዥን እዚህ ጋር ተሰርቶልሻል። የኔ ጌታ ሊሰናፈያ የብሪቱ ወይቱ የኔ ዓላማ ሌላ ነው፣ ሀሳቤም ከተማ ነው። ተከተማ ገብቼ ፓስፖርቴን አውጥቼ ታረብ ሀገር ሄዳለሁ። ታረብ ሀገር ገብቼ ለማዳሜ ሰርቼ ለእናቴ ቤት ሰርቼላት ለአባቴ ጥማድ በሬ ገዝቼለት ወንድሜን ከተማ ሰድጄ ነበረ ምኞቴ። እናማ ዘበኛውን እርገጤ ከእጅዬ ቀረሁኝ። እናማ ዘበኛው እርገጤ አይነን ረግጦ ብሬን በላሁማ። በቃ ገጠር ግቢ በቃ ገጠር ልግባ። ገጠር ብትሄጂም ሌላ እርገጤ ይጠብቅሻል። እዛ ይዞ ይረግጥሻል። ዞሮ ተረግጠሽ ተረጋግጠሽ ነው የምትቀሪው። በእውነተኛ ታሪክ ላይ የተመሰረተ ብላሺ ቅቤም የለውም ብዙም አይጣፍጥም። አሪፍ ነው። እታይ በፊት አንተ የምትገባበት ቤት ውስጥ የነበረው ልጅ ሁሌ ይገዛልኝ ነበር። አዎ ልግዛ፣ እኔም እገዛለሁ። እውነት? ኧረ ግዛልኝ። አሁንማ ቤተሰብ ሆነሃል። ግዛልኝ በቃ። እገዛለሁ። እሺ እሺ። በቃ እንትን ምትል ኦዲያም ምን ነው? ለምን አትበላም? ብላ። ኧረ በቃ ኧረ ግን አንዳንድ ጉራጌ አከራዮች ቢዝነስ ይሰራሉ ነው የምልህ። አከራይን ሸውዶ የመኖር ጥበብ የሚል መጽሐፍ በባለፈው አንዱ ጀለስ ደርሷልና እሱን አንብቢው። እንደዛ ነው ሰርቫይቭ ማድረግ የሚቻለው እንጂ አይቻልም። በቀጣይ ባሪፍ ቪዲዮዎች እንገናኛለን። ያው ሰሞኑን ጠፍታለሁ፣ ጫፍቼ ነበረ። አይ ነው እንደምታውቁት ጆኒ ራጋ አዲስ አልበም ለቋል። የእሱን አልበም እያዳመጥኩ ስለነበረ ነው። አሁን ትናንትና ራሱ ጠዋት ተነሳውና የእሱን አልበም ሳዳምጥ አረፍርኩኝ።
የሱን አልበም ሳዳምጥ አረፈርኩና እንደገና የሱን አልበም እያዳመጥኩ ካመሸሁ በኋላ ማታ ላይ የሱን አልበም አዳምጬ ልተኛ ስል እንደገና የሱን አልበም አዳመጥኩና የሱን አልበም እያዳመጥኩ ነቃሁ አክቹአሊ። እና አሁንም የሱን አልበም ላዳምጥ ስለሆነ በቀጣይ እንገናኛለን። ይመቻችሁ።